ብዙ ጊዜ እንስሳቶች በጫካ ውስጥ እንግዲህ ህይወታቸው የሚያልፈው የሚደርስላቸው ሰው ወይ ደግሞ ከገቡበት ችግር ውስጥ የሚያወጣቸው ሌላ የሚረዳቸው ነገር ስለሌለ ያው እንደ አጋጣሚ ሆኖ ይሞታሉ ማለት ነው። ይሄ ዝሆን እንግዲህ በጣም እድለኛ የሆነ ዝሆን ነው። ምክንያቱም ሰው አይደርስበት እዚህ የገባው ጉድጓድ ውስጥ እንግዲህ ሀጽሙ ነበር የሚለቀመው ማለት ነው። ይሄም እንግዲህ ተመሳሳይ ነገር ነው የደረሰበት። እዚህ ውሃ ውስጥ እንግዲህ የገባው ውሃ ለመጠጣት ጣምቶት አጋጣሚ ሆኖ ነው የገባው ማለት ነው። የሚያወጣው ሰው ባይኖር ኖሮ እዚሁ በስብሶ እንግዲህ ይሞት ነበር ማለት ነው። እዚህ ውስጥ ትንሽ አንድ ሁለት ቀን ቢቆይ ሊፈጠር የሚችለውን ነገር አስቡት እንግዲህ። Okay, buddy. It's all right. We'll help you. እቺ ካንጋሮ እንግዲህ እንደዚህ ተሰቅላ ሰው ባይደርስላት እቺም እንደዚሁ በስብሳ ነበር መቀለው የአሞራ ምግብ ነበር የምትሆነው ማለት ነው። እንደ አጋጣሚ ሆኖ በአቅራቢያው ሰው የሚኖርበት እንደ ገጠራማ ቦታም ቢሆን ሰው ያለበት ቦታ ስለሆነ ነው እንጂ ከአንድ ወደ ሀገር ወደ ሌላ ሀገር ድንበር መተላለፊያ የተዘጋ ድንበር ነው። ሰው በመኖሩ ተርፋለች ማለት ነው። ሰው ባይኖር ኖሮ ግን የአሞራ ምግብ ነበር የምትሆነው ማለት ነው። ኦገስት ላይ በደረሰው ከባድ የሆነ የጎርፍ አደጋ እንግዲህ በ2025 ላይ የዘነበ ኃይለኛ ጎርፍ ነበረ። እንዲሁም ይሄ የምትመለከቱት ቤት በጎርፍ አደጋ ምክንያት ቢያንስ ለሳምንት ያክል ሞልቶ ማለት ነው ዝግ ነበረ። ውሃው ሲቀንስ ሰውየው ወደ ቤት ይመለስና ቤቱን ይከፍተዋል። ውሃው ወገብ ላይ ወደ ከወገብ በታች ሲሆን ሲቀንስ ማለት ነው። እና እንደ በጣም እድለኛ ሆኖ ውሻውን ቤቱ ውስጥ ያገኘዋል ሳይሞት ማለት ነው። አሜሪካ ውስጥ ባይዘዌ ለውሾች ከሰው በላይ ነው ቦታ የሚሰጣቸው። ይሄ ቤት የምታዩት በእሳት እየተቃጠለ የእሳት አደጋ የተነሳበት ቤት ነው። ፖሊሶችም በዚህ የገቡት እንግዲህ አንድን ውሻ በውስጥ ስላለች ብቻ ለሷ ክብር ሲባል እሷን ለማዳን ነው የገቡት ማለት ነው። It's okay. You're okay. It's okay. It's okay. Yeah? Yeah. Go. Right. All right, get out and shut the door behind you. Go. We got it. Oh my God, thank you so much. रुक जा, कंट्रोल करो, पकड़ के रखो, छोड़ो थोड़ा आगे, छोड़ो, कंट्रोल कर, रुक जा। እንግዲህ እናንተ በዚህ በበረዶ ላይ አንድ እንስሳ በዚህ መልኩ ብታዩ ምን ያህል ትረዳላችሁ? በጣም ከባድ ነው። ምክንያቱም ሰውን የመተናኮል ነገርም ስላለባቸው ማለት ነው። አንዳንድ እንስሳቶች ማለት ነው ትንሽ ሊከብድ ይችላል ማለት ነው። የቤት ቃጠሎ ሲነሳ እንግዲህ ጭሱ በጣም ኃይለኛ ከመሆኑ የተነሳ ከቤቱ ውስጥ በፍጥነት ካልወጣችሁ በአንዴ ነው ጭሱ የሚደፋችሁ ማለት ነው። የቤት ውስጥ የእሳት አይደለም እንኳን ከሰል ያያያዛችሁ ቤት ውስጥ ከሰል ተያይዞ ማለት ነው የከሰሉ ጭስ ቤት ውስጥ ካለ ሳይታወቃችሁ ትወድቃላችሁ ማለት ነው።
Чуть-чуть, покачать еще чуть-чуть надо, да? Это нормально? Oh no. Oh no. Oh, okay. It's okay. It's okay. I'm gonna help you. I'm gonna help you. Oh, I'm so glad the cat didn't find you. It's okay. Oh. It's okay. We're gonna go up. There. Oh my goodness. Oh, baby. Oh no. هذه اخرتها معلم اللي تمعلم كذا يصير فيه راسك الجوبه هنا قم كتر ኢማጂን አድርጉት እንግዲህ በጣም ግመል ክብደቱ እጅግ በጣም ብዙ ቶን ስለሚመዝን ብቻ ይሄ ክብደቱ አንገቱን ወደታች አንገቱ ላይ ከመሬት ጋር አጣብቆታል ማለት ነውና በጣም ጣር ነው ባይዘው ጣር ታውቃላችሁ ነፍስ ውጪ ነፍስ ግቢ ነው በቃ ይሄ እጅጉን የሚከብድ ነገር ነው tentando fazer o batalhão ambiental tentando fazer o resgate Então fica aí tentando na direção dessa onça bastante complicado እነዚህ እግሎች እዚህ ጋር 2 ቀን 3 ቀን በዚህ ሁኔታ ቢያድሩ ኖሮ ምን ሊፈጠር ይችላል እስቲ እናንተ ኮሜንት ላይ ጻፉልን የሚፈጠረውን ነገር ማለት ነው girls come on you can get up here አሳ ለማጥመድ እንግዲህ መረባቸውን ወደ ባህር ውስጥ ቢወረውሩም እነሱ ግን በአሳው ምትክ የባህር አንበሳ የሚባለውን ጃይንት የሆነ ትልቅ ግዙፍ የሆነ አሳ ነባሪ ያጠምዳሉ የባህር አንበሳ ልጅ ይመስላል ስሙ የባህር አንበሳ ነው የሚባለው ቤተሰቦቼ እነዚህ አብዛኛውን ጊዜ ዝርያቸው በጣም በባህር ዳርቻ ሰፋ ብሎ ነው የሚታየው ይህ ሰውዬ አንድ ቪዲዮ ቀርጾ ለቆልናል ማለት ነው በውሃ ውስጥ ሲዋኙ እንግዲህ አብዛኛውን ጊዜ የገመድ አንዳንድ ሲባጎዎች አንገታቸውን ጠፍንቆ በዚህ መልኩ ያስራቸዋል ማለት ነው እነዚህ እኛ ሀገር ቢሆኑ መቼም እነዚህን ለመግደል ነው ሰው የሚሯሯጠው ሸለመጥመጠናቸው ብሎ አስቦ ማለት ነው ነገር ግን እንደዚህ አይደለም ያው ምግብ ለመብላት ነበር አጋጣሚውን ተጠቅመው እዚህ ቢገቡም ነገር ግን ልታወጣቸው አልቻለችም የሆነ ዘሬ ተጠቅማ ግን እንዲወጡ ረድታቸዋለች ማለት ነው እቺ መልካም ሴት እዚህ ጋር የተፈጠረው እንግዲህ ያው ሰው ሰራሽ በሆነ ገመድ ነው ኤሊዋ የውሃ ውስጥ የምትኖረው አጋጣሚ በእያለፈች ገመዱ ጠምጥሞና ሸምቆ ያዛት ማለት ነው Pull it back, give it to Dad. He'll get it done.
pleasure. Is it? So you must take him to his mama. Thank you. ይህ ዋሊያ ከዚህ ጭቃ ውስጥ ባይወጣና እነዚህ ሰዎች እንደ አጋጣሚ ባያዩት ኖሮ በዋሊያው ላይ ሊፈጠር የሚችለው ነገር እንግዲህ እናንተ ታውቁታላችሁ ሞትና ሞት ብቻ ነው ማለት ነው። ይህ ጭቃ እንግዲህ ይኸው ጎትተው ለማውጣት ራሱ በስንት መከራ ፍዳቸውን አይተው ነው። ጭቃው ከያዘ በምንም ተአምር የማይለቅ ጭቃ ነው ማለት ነው። ከባድ ጭቃ። የአሜሪካ ባንዲራ ላይ የምታውቁት ኤግል እንግዲህ እዚህ ጋር ጫካ ውስጥ ወድቆ አደጋ ቢደርስበትም ነገር ግን በአሜሪካ ውስጥ ትልቅ ቦታ ስለሚሰጠው የአሜሪካ ፖሊስ በዚህ መልኩ እርዳታ ሊሰጠው ሲወስደው እናያለን ማለት ነው። ያው እነሱ ለየት የሚያደርጋቸው እኛ ብናየው ይሄንን አሞራ እንደዚሁ አይተነው እናልፋለን ይሞታል ማለት ነው። እነሱ ግን ወስደው ሕክምና ሰጥተው ያስነሱታል። ለየት የሚያደርጋቸው ትንሽ ይሄ ነገር ነው። ከያው ከኛ ሀገር ለማወዳደር ፈልጌ አይደለም ቤተሰቦቼ። ለውሻ እንክብካቤ የሚያደርጉ አንዳንድ ሰዎች ባይኖሩ ኖሮ እነዚህ የምታያቸው ውሻዎች አይነሱም፣ እዛው በታሰሩበት ቦታ ይሞታሉ ወይ ደግሞ ፈላጊ አይኖራቸውም ማለት ነው። እነዚህ ድመቶች እንግዲህ ሐኪም የሆነ ሰው መጥቶ ባያክማቸው ባያነሳቸው የሚያስፈልጋቸውን እንክብካቤና መድኃኒት ባይሰጣቸው ኖሮ ያው የሚያጋጥማቸው ሟች መሞት ነው። ምናልባት እቺ ነጯ ድመት ምንም ህመም ላይ ያጋጥማት ይችላል ማለት እዚሁም ብትሆን አትሞትም ብላችሁ ልታስቡ ትችላላችሁ። ነገር ግን እቺ የወደቀችው ጥቁሯ ድመት በዚህ መልኩ ስታገግም ማየት ምን ያህል የምር ምን ያህል ያስደስታል። ይህ የምትመለከቱት ጭቃ በዚምባብዌ ውስጥ ያለ በጫካ ውስጥ በዱር ውስጥ ያለ ጭቃ ነው። እንግዲህ በዚህ ጋር የሚያልፉ የዱር ውስጥ የሚኖሩ ማንኛውም እንስሳዎች እዚህ ጭቃ ውስጥ ይያዛሉ። ሰው ያልደረሰላቸው እንስሳዎች በጭቃው ተይዘው ያው ያላቸው እጣ ፈንታ መሞት ብቻ ነው። ሰው የደረሰላቸው ደግሞ እንደዚህ በመኪና እየተጎተቱ በየጊዜው ከዚህ ጭቃ ውስጥ ይወጣሉ ማለት ነው። Now it's stuck. አብዛኛውን ጊዜ በዱር ውስጥ ከድንበሮችን ለመለያየት ሽቦ ይጠቀማሉ። ያ ሽቦ ደግሞ እንስሳቶችን አብዛኛውን ጊዜ ጠልፎ በመያዝ ያው ካልደረሱላቸው የመሞት እድላቸው ከፍተኛ ነው ማለት ነው። ይህ እንግዲህ እግሩን ጠላልፎ የያዘው ሽቦ ቢሆንም ሰዎች ባይደርሱለት ኖሮ ሟች ነበረ ማለት ነው። ይህ የዱር አሳማ ማለት ነው። Stój, malutki, stój. Zakażenia raczej nie będzie miał. To dla niego to jest pestka. Go watch, go video.
That is a dog that probably fell overboard. It's okay, doggy. We can't go in here because of the dog. We're going to have to go and ask. Yeah. It's all right. Come, get him. You're no cowboy. I am not a cowboy. Come on. All right. There he goes. He's tired. Scared and tired, but he's good. Kitties are drowning. Where's your mommy? Oh, Salim, tu ya bhai. Salim, bhagor ki jagah. ውድ የቻናላችን ቤተሰቦች የዛሬው ቪዲዮአችን እንደተመቻችሁ ተስፋ እናደርጋለን። ታዲያ ከወደዳችሁት ቻናሉን ሰብስክራይብ በማድረግ እንዲህ ያሉ ቪዲዮዎችን በነጻ ይኮምኩሙ። በሳምንት 3 ጊዜ ቪዲዮ እንለቃለን ማለት ነው። ውድ የቻናላችን ቤተሰቦች ይሄንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ኮሜንት መስጫው ላይ እስቲ አዲስ ነኝ እያላችሁ ጻፉልን፣ እናነባዋለን። ባይ ባይ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱልን።